ከእንደዚህ አይነት አደጋ ፈጣሪ ሰውራችሁ። እነዚህ ሰዎች ሁሉንም ነገር በቁጥጥር ስር ያዋሉ ይመስላሉ። አሽከርካሪው ሁሉንም ሕጎች ተከትሏል። ቀስ በቀስ ወደ ፓንቶን መሻገሪያ እየነዳ እየሄደም ነበር። ግዙፉ የድልድይ ክፍል ያለው ተጎታች ወደ ፓንቶን መውጣትም ጀምሯል። ነገር ግን ይህ ተራ ተጎታች አልነበረም። በትክክል በ24 ጎማዎች ተደግፏል። ቦታው ላይም ጭነቱ በኩል መጠን የተከፋፈለ ይመስላል። የፓንቶን ድልድይ ጭነቱን በመቋቋም የድልድዩ ስፋት ወደ መጫኛ ቦታው ያደርሳል ብለው ጠብቀው ነበር። ነገር ግን አለመታደል ሆኖ የመሐንዲሶቹ ሂሳብ የተሳሳተ ሆኗል። በነገራችን ላይ ይህንን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን እንቅልፍ ከማጣትም ሆነ ከመኪና ስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል አስገጥሙ። ፓንቶኑ በትንሹ ዘንበል በማለቱ ምክንያት ያ ግዙፉ መዋቅር ሚዛኑን አጥቶ ወደ ውሃ ውስጥ ለመግባት በቂ ነበር። በዚያም አጋጣሚ እላዩ ላይ የወደቀበትም ሰው አለ። በመቶች የሚቆጠሩ ሰዎች ለወራት የሰሩት ስራ ከመቅስፈት ጠፍቷል። ይህ ነው የማይባል ኪሳራ ደርሶ የሰው ህይወትም አደጋ ላይ ወድቋል። እቃው በሚጫንበት ወቅት ስህተት የሰሩት የቱ ጋር ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።